በዚህ በፈረንሳይ በሚገኘው ገነተ ኢየሱስ ገነተ ማርያም ወይብላ ማርያም ጸበሏ መነሳቷ ይታወቃል። ይህ የወንዝ ዳርቻ ልማት እንደዚህ በሆነ ሁኔታ ያማረ ሲሆን ነገር ግን ጸበሉ ያረፈበት ቦታ በጣም ጥሩ ቦታ ነው። አሁን ጸበሉ ያለበት ሁኔታ ይህንን ይመስላል። እግዚአብሔር ይመስገን። ጸበሏ ከታች ግራውንድ ውስጥ የወንድና የሴት በአንድ በኩል 8 በአንድ በኩል 8 ሆኖ 16 ክፍል ያለው እና ከላይ በኩል ትልቅዬ አዳራሽ ጸሎት ማድረጊያ የቃል ኪዳኑ ታቦት ማረፊያ የሆነውን ትልቅ አዳራሽ ነው የተሰራው። ከዛ በላይ ደግሞ ያው በሐምሌ 19 ከልዕለ ጀምሮ የሚመጣ ትልቅ መንገድ ይኸው እንደምታዩት እየተሰራ ነው። ይሄ መንገድ ደግሞ ቀጥታ ወደ ኪዳነ ምህረት የሚገናኝ መንገድ ነው። እግዚአብሔር ይመስገን የጸበላችን ቦታ ይሄንን በመሰለ ሁኔታ እዚህ ደረጃ ደርሷል። አንዳንድ ወንድሞቻችን እህቶቻችን እያስተላለፉ ያሉት የጸበሉ ቦታ ያልሆነ ቦታ ቀይ ቆርቆሮ የተሰራው ያ የወንዝ ዳርቻ ያለበት የወንዝ ልማት ያለበት ሲሆን ነገር ግን ጸበሉ ያለው ሁኔታ ይህን ያማረ ይህን ይመስላል። ጸበሉ በአሁን ሰዓት በዚች በትንሿ ቆርቆሮ ቤት ውስጥ የጥምቀት ስርዓቱ እየተፈጸመ ነው። በዚህ በጥምቀት ቦታ ላይ እየመጡ እየተጠመቁ ፈውስ እያደረጉ ጸሎት እየተደረገላቸው እየሄዱ ነው። አሁን ደግሞ እመቤታችን ቅድስት ድንግል ማርያም ዘመነ አስተርእዮ ጥር 20 ወጥታ ጥር 21 ወደ ቤቷ የምትመለስበት በዚሁ ቦታ ላይ ያርፋል ማለት ነው። እግዚአብሔር አምላክ የዛ ሰው ይበለን። የዛ እለት ደግሞ ያለውን መረጃ በቅርበት እናቀርባለን። እግዚአብሔር ለዚህ ያደረሰን አምላክ ክብርና ምስጋና ይገባው።